እርሶንም ቆሌዎትን በዚህ ጀበና አናቶትን ብዬ ነው ማስወጣው። ኧረ ቴቴ ነው የሚጡ ነው እቴቴ አቡሉላት በእኛ 52 አመት ሆኖኛል አላልኩሽ? በሰኔ የተረስ ንጉስ አይከሰሰው ንጉስ ነው ቴክስት ውስጥ አንቺ ሴትዮ ባዶ ማንከሽከሻ ነው እንደምታንከሽከሽው ቡና የለውም እኮ ያቺ ነገረኛ አሮጌ ልትመጣብኝ ነው ደግሞ ወይ መከራይ ወይ መከራይ ነጽ ኤክስ የነጽ ቤተሰብ ምስሩ ልቀም ወድንጌው አረባ ካንሶ ይለው ምስሬ ላይ አቧራ አታቡንብኝ የምን አቧራ ነው አንቺ እኔን እኮ በጽዳቴ ነው መርጠሽ ጠበሽኝ ኧረ እባክህ ኧረ እንደው በተጠበስ ማሸተኝ እኔ ከዛ ሁሉ መንጋ ይፈለቀቀኝ ረሳ መሰለኝ ያኔ አውላ መንጋ ሲሰለፍ ቀድመሽ አንቅ አርገሽ ማን እቴትዬ ምን ሆና ደወለች? ሄሎ እቴትዬ። አቡሉ እኔ ልጅ እቴት ናቴ አይደለም እንዳሻው ነኝ። አቡሉሉ ነህ? እቴቴ አቡሉሉ አትበይኝ 52 አመት ሆኖኛል አላልኩሽም? በላንተ ሁሌም ለኔ ህፃን ልጅ በል። በሰላም ነው እቴትዬ የደወልሽው? ናፈከኝ እኮ ልጆቹም ናፈቁኝ። ጥሩን ከርክምልኝ ልትይ ከሆነ ስራ አለኝ። አልችልም ስራ አለኝ። ማን ከርክምልኝ አለ? ስራ ሲኖር ነው የምትደውይው አንቺ። ንፍቅ ቃላችሁኝና ለአንድ ሳምንት ልጎበኛችሁ ልመጣ ነው። እንግዲህ ነገ በጧት ተነስቼ ወደ እናንተ ነው ማለት። ለአንድ ሳምንት ልትመጪ? ምን ነው እንድመጣ አልፈለክም እንዴ ልጄ? ልጆቹ ናፍቀውኝ እኮ ነው። ኧረ ቴቴ ችግር የለም ነው ይቀበልሻለሁ። በቃ እንግዲህ የቤቱን ፏፏ አድርጉት። ምን ነው ምንም አላልኩም። ነይ በቃ ቴትዬ እደውልልሻለሁ። ስትደርሺ ደውይ። ሲዲዩ አንተ እንደማንስማማ እያወቅ ነይ ትላታለህ እንዴ? እና አትምጪ ይባላል እንዴ? ሆ ስንት ምክንያት አለ አይደል? ሰርግ አለብን፣ ለቅሶ አለብን፣ ጎረቤት ጋር እንገናኛለን እንዴ። አይ እንግዲህ ክፉ አታናግሪኝ። ለአንድ ሳምንት ነው ተቻቻሉና የሚገዛውን ገዛጂ ደግሞ ለአንድ ሳምንት ተቻቻሉ ይለኛል እንዴ? ተናግሬያለሁ። አንድ አደረ ከሳቸው ጋር ነበልባል ነው የሚሆንብኝ ለራሴ። ምን አይነት ችግር ነው? ወይ እንዳሻው እማዬ መጣሽ እንዴ? ቤት ተሳስቻለሁ መሰለኝ። ቤት ተሳስቻለሁ በእውነት አይኔ ነው በህልሜ ነው። አንቺ ቤት ያዝንደሽ ማን ሊሞት ነው? ዛሬ እኮ ቴትዬ ትመጣለች። አባዬ ቤቱን ፋርገሽ ጠብቂያት ብሎኛል። ያቺ ነገረኛ አሮጌ ልትመጣብኝ ነው ደግሞ። ወይ መከራይ ቤትን አጸዳጅ። ምን ነው ሌላ ጊዜ እኔ ድርተኞች ሲመጡ አጸዳጅ አይልሽም? ማን ነው? ቴትዬ መጣች እንዴ? ማን ነው? እንዴት ቴትዬ? ኧረ ግን እንደው እጄ ተገነጠለ እኮ ይሄንን በር እዚህ እየደለኩኝ ደግሞ እኔ እመጣለሁ አላልኳችሁ? ምን አለ እንደው በታችሁ ይሄንን እንኳን ብትቀበሉኝ። እንደው እጄ ተገነጠለ እኮ። እቺ እናትሽ ናት አይደል ይሄን በር ቆልፉ ዝጉ የምትለው? ከሰው ጋር አለመገናኘት ነገር ነው ነገር። ገናንሽ ቴትዬ እንዴት ነሽ? ማነሽ አንቺ? ደጊ እንዴ ሚጡ ነሽ? ባቢ ነሽ? ኧረ ቴቴ ነኝ ሚጡ ነኝ። አውቄ እኮ ነው አውቄሻለሁ። ኧረ እንደው ወገቤን እንደው መንገዱ ራሱ እኮ እንደው ቤት አቧራ ጽዳት የለም። መግማማት ነው ደግሞ። እንትን ሻንጣውን ደህና ቦታ አስቀምጪው። እሺ በውድ የተገዛ ልብስ ነው ያለው። ደህና እቴትዬ መጣሽ እንዴ? ስልክ ደውይ ብዬሽ አቡሉልኝ። እንደው እኔ ሸበላ
አይ አቡሉሉ እንደው አይ እና አቡሉሉ ተይኝ አላልኩሽም እማዬ? ምንድነው በስተርጅና አቡሉሉ? ምን ልትል እንደው ለኔ እኮ አሁንም አንድ ፍሬ ልጅ ነህ። አቡሉሉ ብለስ 54 ዓመት ሆነኝ እኮ። አይ አንተ ቁጥር መቁጠር ነው በቃ የምታውቁት እንደዛ ዘንድሮ ልጆች ቁጥር መቁጠር ብቻ። አሁንም ገና ልጅ ነህ፣ አንድ ፍሬ ልጅ ምን ሆንክ? ምን ልትል እዚች ጋር ጎጠጎጥክ በቃ። በሰላም መጣሽ? ኧረ እንደው ከስተሃል ከስት ነው ያልከው? ኧረ ሰላም ነኝ። ምግብ አታበላህማ እቺ መናጢ። ምግብ ትበላለህ? በጣም በላለሁ። ተቋቁረሃል፣ ጎስቆልቆል ብለሃል እራሱ። አታይኝም እንደ ቦርጭ። ሰላም ነኝ በላለሁ። አይ እኔ መች አጣኋት? ያኔ ገና ድሮ ነው እኮ አንተ ያቺን የመሰለች ወርቅ ልጅ ማናት? ሂሩትን ነው እንደው ስሟን አታንሳብኝ እስኪ። ያቺን ምን የመሰለች ልጅ እንደው ቁመቷ ብትል መልኳል አሁንስ ታይቴትዬ አጠገቤ ተቀምጣ አይን የሚያቃጥል ፈስፈሳሽ። ከዛ በኋላ ዘጋች። እዚህ ቤት በመጣሽ ቁጥር ስለሷ ሳይወራ አትሄጂም መቼ። ምናምኗን እንዲያዙራብህ ሙጠምጢሟን አዙራብህ መቻጣዋት ነው ይቺን መናጢ መቻጣ። አረጋጋምለክ እንደው ገብቀማለሁ ምትነዘነዘ መጨቀጨቀ ኦሆ መቻጣዋት እንዴ ያለ ምክንያትማ አልተጎሳቆልክም። ተፈተኝ ነው። ኧረ ተይ ተይዬ ተይ። ታጥብላለች ልብስ ምናምን ግን ነው ታሰራለች ስራ ወገን ይሁን እስቲ እንደው ይሁን ዋናው ጤና ነው። ይሁን መድኃኒቱን አገኘሽ እንዴ? አዎ ምንም እስቲ እሱን ተው እንደው ምንም አይልም። ልጆቹስ እንደው የሉም? አሉ ጠፉ ነው። አያት እንደው በደህና ጊዜ ብርቅ ነበር። አሁን እነሱ እዛም አይ መተው ማያጫውቱ ይመጣሉ። ሜቱ ያጫውቱሻል ይመጣሉ። ቆይ ይሁን እስቲ ይሁን። ቴክስት ውስጥ ደህና ዋሉ እንዳሻው እናት። እንዴት ውለዋል? እግዚአብሔር ይመስገን። እንዴት ዋሉ? መንገድ ሰላም ነበር? አልተገለበጡም መኪና? የምን መኪና? ኧረ እንደው ጦሴን ይዞት ሄድ እዛው ጠላቴ ይገልበጥ። አልሞት አልኩሽ። ነይና ጉልበቴን ሳሚ እንጂ ምነው እንጨት እንደዋጠ ሰው እዛው ተገትረሽ ቀረሽ? ኧረ እኔ ወገቤን አሞኛል። እንደ ድሮ መስሎት ነው እንዴ? ወገብ የለም እኮ እንዲሁ ጉንጮትን ልሳሙ። ኧረ እዛው እኔ ይሄ ጉንፋንሽን እዛው ኧረ ምን ጉንፋን እቴ ይቅርብኝ። እንደው በቃ ይሄ ስርዓት አልበኝነትሽን አልተዋልሽ አይደል? አንተ እኮ ነህ ረግጠህ እንደው እዚያ አታስቀምጣትም ነበር። ኧረ ምን መርገጥ ነው በዚህ ዘመን ተይትዬ? እርገጣት እንደው አንድ ሁለትማ ያስፈልጋታል። ግድ የለም አንተ ነህ በኋላ እንደው አናተ ላይ እዚህ ተሽከረከር ታያው የለ ወንድ ድሮ ቀረ ነው። ይሁን ግድ የለም ለአንድ ሳምንትም ቢሆን የልጄ ቤት ነው። ስነ ስርዓትሽን አሳጅሽ ነው አዳም የሚለው። በቃ እኔ ቡና ላቀራርብ። በዛው ወደ ፈጣሪሽ ቀረቢ። ወደ እግዚአብሔር ቀረቢ። ኧረ ግን እንደው እንዴት ነው የሚያረጋት? አንተ ነው የምታሰድበኝ እዚህ ቤት ወደ እግዚአብሔር ቀረቢ። ከረምናት አንድ ሳምንት ጉር ተቻችለን ከረምናት። አንቺ ሴትዮ ባዶ ማንከሽከሻ ነው እንደምታንከሸክሽው? ቡና የለውም እኮ ደሞ ማረገቢያን ከቀኝ ወደ ግራ አላልኩም እንዴ? ስንቴ ነው የምናገረው? ከግራ ወደ ቀኝ ቆሎና ትግፈፊው እንጂ እዚህ ቤት ደው አንዴ ተነግሯቸው አይሰሙም እንዴ ሰዎቹ? እስቲ ደግሞ ቲቪውን ትንሽ ድምጽ ጨምሩበት፣ ሞቅ አድርጉት እንጂ ምድረው እዚህ ቀንሰው እስቲ ድምጹን። ቡናው እንዴት አድርጌ ላፍላ? ቤቴ እንዴት ሆነ ይሆን እንደው ብቻውን ባዶ ቤት እንደው ባቤ የለም እንዴ? አለ። ታዲያ ምን ሆኖ ነው እስካሁን አይመጣም? ማነው? ኳስ ሊያሄዶ ነው። ኳስ እርግጫ? አይ ሻት በይ። ምኑን በላውት? የሳር ቅጠል የማይለው ልብላ ነው ያዝና እንዴት እንደምነው አንድ ሳምንት እንዴት ነው እንኳን እና ፈረሰኛ ወርቅሽ ነው የምናውቀው። ኧረ ቀስ ብላ እንዴ ብሮ ውሻ ልጠራ ነው እንዴ? ያዝና ቢሽ አንቺ ቱ አባራ ነው የምትበሉት? ኧረ ድንች ወጥ ነው በዚህ ሰዓት ነው የምትበሉት? አጥበሽ ቢ ነው ምን ሆነብሽ? ታጥቧል። አሁን ይሄ ታጥቧል። ሁሉ ነገር ላይ ካልተናገርኩ አይደል እንዴ? እኔ አልጋነሽ እንደው ተርቤ አልሞትም እንዴ? በተከበርኩበት ሰፈር ደግሞ አባራ በጨሰበት ሳህል ብለ እንዴ?
ስምና ስራ ላይ እየቀላሉ ምን ያልሽው አንቺ? ልጆች እኮ እንደው አመዳቸው ቡን ሲል አላማረኝ ምን እየበሉ ነው ብዬ ነበር አየሁት። አይ እንግዲህ ምን ነው ወጋየው ደ ይበሉ እንደሆነ ይብሉ ይጠጡ እንደሆነ ይጠጡ። ምን ነው አናቴ ለወቶ ጨፈሩ። ምን አልሽ አንቺ? ተናግሬያለሁ። እርሶንም ቆሌዎትን በዚህ ጀበና አናቶትን ብዬ ነው የማስወጣው። ጀበና ቁጭ ተይ ሰማህልኝ? ጆሮዬ ነው አይኔ ነው። አዎ ምን ያንሰኛል እንዴ? አንቺ ተይ ብያለሁ። ኧረ ተይ አላፈላም። እንደውም የራሳችሁ ጉዳይ። በእውኔ ነው በህልሜ ነው? በእውነት ነው። ለዝገለኝ ወጋይ ልትደበድበኝ እኮ ነው። ኧረ ያዟት ጥራ እንጂ ሰው። ኧረ መጣች እንጂ ልትደበድበኝ እኮ። ምን ቀራት ታዲያ? ተይ በቃ አታውቂኝም። እዛ ምድጃሽ ስር ነው የምወትፍሽ። ኧረ ግን እንደው ቡናው ቀረና እኮ እንዴ! ለመቼ ነው የሚፈላው? ገና ለሐምሌ አቦ ነው እንዴ? እማዬ በሰኔ የተረስ ንጉስ አይከሰሰብንብሽ ነው አይደል? ሂጂ ደግሞ እዛ አባቷ እዚያ አፏን ትከፍት። ሰማይ የተረስ ንጉስ አይከሰስ ነው እሺ ነገሩ። ኧረ ግን እንደው ልጄን ገደለቻት እኮ። ኧረ ተይ ብያለሁ። ተይ አታርፍም እንደ ዛሬ አታያትም እንዴ? ልጄን አንድ ፍሬ ልጄን አታካብጂ እማዬ በቃ። ምን ትሆናለች? አህያ አይደለች እንዴ? ምን ትሆናለች? ምንም አትሆንም። እዚህ ቤት እንደው ለካ እንዲመረን ሆናችኋል። እንደውም ለአንድ ወር ነው የምቆያት እዚህ ቤት። ለአንድ ወር ብዙ ማስተካከለው ነገር አለ። አንድ ወር በቃ ከጎረቤት ተቆራረጥኩ፣ ከእድርተኞች ተቆራረጥኩ፣ ጀጓሬ ጋር ተቆራረጥኩ። በቃ